ከ20 ዓመት በፊት ማለት ነው። መርካቶ 7ኛ አካባቢ የሚባል ላይ አንድ ወንድም ለዚያራ ሄድኩኝ። አንድ ወንድም ጋር ለዚያራ ቢሄድኩበት ላይ እዛ ቤት ላይ በሩ ላይ አንዋር መስጊድ ላይ የማውቃቸው ትልቅ ዓሊም በሩ ስር ተቀምጠው ከቤት ላይ ያው እንደማንኛውም ምስኪን እንጀራ መጥቶላቸው ደጅ ላይ ሆኖ ሲበሉ ፊት ለፊት ተገናኘን። ሲገባ ባየን ጊዜ በጣም ደነገጡ። እንግዲህ ዓሊም ትልቅ ዓሊም በቤት ውስጥ ሄደው ቀሪዓ ብለው ውጭ ላይ ደግሞ ከበር ውጭ ላይ እንደማንኛውም ምስኪን ለማኝ ቁጭ ብለው እዛ እየበሉ ያው ሰዎቹም አያውቋቸውም። እንደዛ እየበሉ ተደረስኩ። በኋላ ቀልባቸው ሲነካ እኔም በጣም ደነገጥኩ። ቀጥታ ያደረኩት ምንድነው እኔም ጎንበስ ብዬ ወርጄ ከሳቸው ጋር ያንን ፍርፋሪ አብሬ በላሁ። ይህን እያደረግን እያለን ባለቤቱ በሩን ከፈተ። ሲያየን ሁለታችን አየና ደነገጠ። ያ ወንድም ባለቤቱ ደነገጠ። በዛ ወቅት ላይ እንግዲህ አላህ ሽቶት ምን ሆነ፣ በዛ ወቅት በዛ ሰዓት አንደኛ እሳቸውንም ቀልብም ጠገንኩኝ፣ ለዛ ለባለቤቱ ደግሞ ትምህርት ሆነው በዚህ አይነት ሁኔታ ላይ ለኔም ያው ዑለሞች እንደዛ መሆኑን ያው ቀልቤን ነካኝ። ዑለሞችን እስካሁን ድረስም ሐቂቃ እናከብራለን፣ እንወዳለን። ይሄ ትንሽ ነው ለነሱ ማለት ትንሽ ነው፣ በጣም ትንሽ ነው። ከጨለማ ኡማውን ያወጡ ዑለሞች ደረጃቸው ከዚህም በላይ በብዙ ልንኸድማቸው፣ ልናከብራቸው፣ ልንደግፋቸው፣ እንረዳቸው ይገባል።